ሰላም የተወደዳችሁ የጀግና ጥበብ ቻናል ቤተሰቦች፣ ዛሬ በህይወት ስለተማርኳቸው 3 ጥቂት ነገሮች ልንገራችሁ። የመጀመሪያው ከሰዎች ምንም ነገር አትጠብቅ። መጠበቅ እጅግ በጣም የሚጎዳ የሰው ልጅ ተግባር ሲሆን ሰዎች እኛ በተለያዩ ምክንያቶች እነርሱን ጠበቃ እንድናደርጋቸው፣ እንድንጠብቃቸው፣ እንድንወዳቸው ሲሉ እንዲህ አደርግልሃለሁ፣ እንዲህ ሆንልሃለሁ ይሉሃል። ነገር ግን ሰውና እንጨት ተሰባሪ ነውና የሚሆነው ስለማይታወቅ ምናልባትም ደግሞ ያ ሰው ያድርግልህ አያድርግልህ እንኳ ምንም ዋስትና አይኖርህም ከቃሉ በቀር። ነገር ግን አንተ ከሰዎች በመጠበቅ ጉዳትን በደንብ አስተናግደሃል። እመነኝ ወዳጄ፣ በህይወትህ ብዙ ጠብቀህ ከሰው የጠበቅከውን ያህል አላገኘህም። ለዚህ ነው ከሰው አትጠብቅ የምልህ። ከሰዎች መጠበቅ ፍጹም የሚጎዳ ምግባር ነው። በተለያዩ ምክንያቶች እኛ ከሰዎች ብዙ ጠብቀን ጥቂት እንኳ አላገኘንም። ከሰዎች መጠበቅ እጅግ ዋጋ አስከፍሎናል፣ እጅግ ጎድቶናል። ስለዚህ ወዳጄ ከሰዎች መጠበቅህን አቁመህ ከራስህ ብዙ ጠብቅ። ራስህን አሻሽለህ ራስህን ለውጠህ አንተ እንዲሁም ሰዎች የሚጠብቁብህ አይነትን ማንነት ገንባ። ስለዚህ ወዳጄ በህይወትህ ስትኖር ከሰው መጠበቅን ማቆም፣ ችላ ማለት ይኖርብሃል። በተለያዩ ምክንያቶች ከሰዎች እንድትጠብቅ የሚያደርጉ የተለያዩ አመክንዮ ቢቀርቡልህ እንኳን እነሱን ፈጽመህ አትቀበል። ሰዎች አንተ የሆነ ነገር እናደርግልሃለን በሚል ሊያስሩህ፣ ከዓላማህ ሊጎትቱህ ፈጽሞ አይገባቸውምና ይህን አትቀበል። ከሰው መጠበቅ እጅግ በጣም የሚጎዳ አጸያፊ ምግባር ነው። በህይወት ስትኖር ሰዎች አንተ የሚጠብቁብህ እንጂ አንተ ከሰዎች የምትጠብቅ ሆነህ ፈጽመህ አትገኝ። በተለያዩ ምክንያቶች፣ በተለያዩ ሁኔታዎች፣ በተለያዩ የኑሮ ሂደቶች ውስጥ ሰዎች ከአንተ የሚጠብቁ እንጂ አንተ ከሰዎች የምትጠብቅ ሆነህ አትገኝ። ስለዚህ ወዳጄ ፈጽመህ ከሰዎች መጠበቅህን አቁመህ ከራስህ መጠበቅ ጀምር። ለራስህ መሆን ጀምር። የራስህን ህይወት ለማስተካከል ጣር። ሁለተኛው በስሜትህ ፍጹም ቁጥብ ልትሆን ይገባሃል። ወዳጄ ስሜታዊ የሆነ ተፈጥሮ እጅግ በጣም ለስጋም ለነፍስም ፈጽሞ የማይመች ሰው ነው። ስለዚህ አንተ ስሜትህን የምትገዛ እንጂ በስሜትህ የምትገዛ ሰው ፈጽሞ ልትሆን አይገባህም። በህይወት ስትኖር ብዙ ፈተናዎች፣ ብዙ የሆኑ ስጋዊ ሆነ ነፍሳዊ ፈተናዎችን የምትፈተን ከስሜትህ ጋር ነው። ስለዚህ የብዙ ሰዎች ህይወት አብዛኛው የተበላሸው ከስሜት ወይም ኢሞሽን ከምንለው የተነሳ ነው። አንዳንድ ሰዎች ከስሜት በመነሳት ስሜትን ባለመቆጣጠር ነፍስ አጥፍተው ወይኒ ዝብጥያ የወረዱ ብዙ ሰዎች አሉ። በሰዓቱ ለ3 ሰከንድ እንኳን መተንፈስ አቅቷቸው ስሜታቸውን ዋጥ ማድረግ አቅቷቸው የተለያዩ አጸያፊ ምግባራትን ሰርተው በየእስር ቤቱ በየተለያዩ የቅጣት ቦታዎች ራሳቸውን አግኝተዋል። ይህም የተከሰተው የራሳቸውን ስሜት ከመቆጣጠር በስሜት ቁጥብነት የሚል ህግን ባለማክበር በመጣስ ነው። ስለዚህ ወዳጄ ይህንን ነገር ማንም በየትኛውም ቪዲዮ አሳይቶህ አስተምሮህ አያውቅምና በስሜት ቁጥብነት ራስህን ህይወትህን ልትመራ ይገባል። እመነኝ ወዳጄ፣ ማንም በስሜት ቁጥብነት የሚልህን ትምህርት በአስተውሎት አስተምሮህ አያውቅም። ወዳጄ እኔ ለምወዳቸው የማወራው
መልካም ከሆኑ ነገሮች ውስጥ ወይም በህይወት ውደት ውስጥ ከተማርኳቸው ከባድ ከሆኑ የህይወት ህጎች ውስጥ አንዱና ዋነኛው የስሜት ቁጥብነት ነው። ስሜቱን መግዛት ያልቻለ ራሱን መግዛት ያልቻለ ሰው ማለት ነው። ይህ ደግሞ ከቂልነት የወረደ አጸያፊ ምግባርን የሚያሰራ አመክንዮ ነው። ያውም ደግሞ በቂ የሆነ አመክንዮ። ስለዚህ ወዳጄ በስሜትህ በየትኛውም ሰዓት ቁጥብና ለስሜትህ ገደብ የምታበጅ በስሜትህ ላይ ኃያል ገዢ የሆንክ ሰው ልትሆን ፈጽሞ ይገባሃል። ማንም ለወዳጁ ወይም ለወዳጅህ ጥሩ ነገር ምከረው ቢለኝ ወዳጄ ሆይ በስሜትህ ቁጥብ ሁን እለዋለሁ። ምክንያቱም የስሜት ቁጥብነት ከብዙ አጸያፊ ምግባራት ይጠብቀናል፣ ከብዙም ደግሞ የማይረቡና ምናምን ከሆኑ ተግባራት ፈጽሞ ያቅበናል። ስለዚህ ወዳጄ በየትኛውም አጋጣሚ ስሜታዊነትህን ቸል የምትል ስሜታዊነትህን ማሸነፍ የምትችል ታላቅ ሰው ልትሆን ይገባል። በሁለተኛነት ደረጃ የነገርሁህ ይህ በስሜትህ ቁጥብ ሁን የሚለው ትምህርቴ ዛሬ ላይ አሁን ላይ አንደኛ አድርጌ ብነግርህ እጅግ ደስ ባለኝ። ነገር ግን ሰዎች ይህንን ትምህርት በአስተውሎት አይሰሙምና በሁለተኛነት ደረጃ እንኳን አድርጌ በሚገባህ መልኩ እንዲህ ነገርኩህ። ስሜት እጅግ በጣም ከመጠን በላይ ሲሆን እጅግ ጎጂ የሆነ አጸያፊ ተግባርን የሚያሰራ ብኩን የሆነ ድርጊት ወይም ፍላጎት ነው። ስለዚህ ወዳጄ ስሜትህ ለበጎ ነገር መነሳሳት እንጂ ለመጥፎ ነገር እንዳያነሳሳ ብሎም ደግሞ አንተን አሽከር እንዳያደርግህ ፈጽሞ ልትፈራው፣ ልትጠነቀቀው፣ ልትሸሸውና ልትርቀው የሚገባው ትልቅ የሆነ አጸያፊ ተግባር ነውና ከስሜትህ ራቅ። ማለትም ስሜታዊነትህን ፈጽመህ አትተው። ምክንያቱም መልካም ድርጊትም የሚያሰራህ ነውና ስሜት ውሃና እሳትን የያዘ ነው። ወይ እሳቱን ወይ ውሃውን መርጠህ ለስሜትህ ወይም በስሜትህ ላይ አያል መሆን አዛዥ መሆን ይገባሃል። ስሜትህ መጥፎ እንዳያሰራህ ተጠንቀቅ። በበጎ ነገር ላይ ደግሞ እንድትሰራበት ተቆጣጠረው እልሃለሁ ወዳጄ። በሶስተኛነት ደረጃ አንተ ከማንም ፈጽሞ አታንስም። ፈጽሞ የትኛውም በምድራችን ላይ ያለ ባለሀብት፣ የትኛውም ባለ ጸጋ፣ የትኛውም ዕውቀት ያለው ሰው፣ የትኛውም ደግሞ ከአንተ በላይ ነው ብለህ በዓለም ላይ የምታስበው ሰው ፈጽሞ ከአንተ በላይ አይደለም። እመነኝ ወዳጄ፣ አንተም እርሱም ሁለት አፍንጫ፣ ሁለት አይን፣ ሁለት ጆሮ ነው ያላችሁ፣ ሁለት እጅ፣ ሁለት እግር እንዲሁ አላችሁ። ስለዚህ ወዳጄ አንተ ለጥረት የመስነፍህ ጉዳይ እንጂ ከሱ በታች ያደረገህ ሰዋዊነትህ ከሱ አሳንሶ ፈጽሞ አያሳይህም። ሰዋዊነትህም ፈጽሞ ከሱ አላሳነሰህም። አንተ ራስን ዝቅ አድርገህ ማየትህ እንጂ ከእርሱ ያሳነሰህ አንተ ከእርሱ የበታች ነህ ወይም ደግሞ ደካማ ሆነህ አይደለም። ከእርሱ ያሳነሰህ ስንፍናህ ነው። ሰነፍ መሆንህ፣ ደፋር አለመሆንህ ነው። ወዳጄ ስንፍናን ፈጽሞ ልትሸሸው የሚገባ መጥፎ ምግባር ነው። ስንፍናን ፈጽሞ ሽሸው፣ ልትፈረው ይገባሃል። ፈጽሞም ስንፍና እንዳይቆጣጠርህ የስንፍናን ካባ ላለመልበስ ፈጽመህ ራስን ከእርሱ አርቅ። ስለዚህ ወዳጄ እነዚህን 3 ነገሮች በህይወትህ መተግበር ከቻልክ ቢያንስ በህይወትህ አንድ እርምጃ መራመድን ትችላለህ። ቻናላችን ከተመቸህ ለወዳጅ ዘመዶችህ፣ ለጓደኞችህ ሼር በማድረግ አጋራ፣ ላይክ በማድረግ አግዘን፣ ሰብስክራይብ በማድረግ አበርታን። እስከዚህ ሰዓት ቪዲዮዎችን ስለተመለከትክ አመሰግናለሁ። ሰላም ለእናንተ ይሁን።